መጽሐፍ ቅዱሳችንን ወደ ሕዝቅኤል ምዕራፍ 16 ላይ ከፍተን ዛሬ ማካፈላችሁ የተነሳሽበትን አትርሺ የሚል ርዕስ ነው። የተነሳሽበትን አትርሺ በሚል ርዕስ ነው እና እንግዲህ በዛ እንካፈላለን። እግዚአብሔር የተባረከ ይሁን። ትንቢተ ሕዝቅኤል ምዕራፍ 16 ከከፈታችሁ አብረን እናነባዋለን። ከቁጥር 1 ጀምሮ እስከ 14 ያለውን አነባዋለሁኝ በጌታ ስም። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት፣ እንዲህም በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበር፣ እናትሽም ኬጢያዊት ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም። ንጹሕም ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። በአንቺም ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። በእርሻ ላይ እንዳለ ቡቃያ አበዛሁሽ፣ አንቺም አደግሽ፣ ታላቅ ሆንሽ፣ በእጅጉም አጌጥሽ። ጡቶችሽም አጎጠጎጡ፣ ጠጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበርሽ። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር። እኔም መጎናጸፊያዬን በላይሽ ዘረጋሁ፣ ኀፍረተ ሥጋሽንም ከደነው፣ ማልሁልሽም፣ ከአንቺም ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ፣ በውሃም አጠብኩሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ፣ ወርቀ ዘቦም አለበስኩሽ፣ በአስቆጣ ቁርበትም ጫማ አደረግኩልሽ፣ በጥሩ በፍታ አስታጠቅኩሽ፣ በሐርም ከደንኩሽ፣ በጌጥም አስጌጥኩሽ። በእጅሽም ላይ አንባር፣ በአንገትሽም ላይ ድር ያደረግኩልሽ፣ በአፍንጫሽም ቀለበት፣ በጆሮሽም ጉትቻ፣ በራስሽም ላይ የክብር አክሊል አደረገው። በወርቅና በብር አጌጥሽ፣ ልብስሽም ጥሩ በፍታና ሐር ወርቀ ዘቦም ነበር። አንቺም መልካምን ዱቄትና ማርን ዘይትንም በላሽ፣ እጅግ በጣም ውብ ሆንሽ፣ ለመንግስትም ደረስሽ። በአንቺ ላይ ካኖርኳት ከክብሬ የተነሳ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ ይላል እግዚአብሔር። እግዚአብሔር አምላካችን ሆይ በዚህ ሰዓት ደግሞ ድምፅህ ናፍቆናል፣ አሰማን። የሚፈውሰው፣ የሚፈጥረው፣ የሚዳስሰው፣ የሚያቀናው፣ የሚለውጠውን ሕያው ቃልህን ከመንፈስህ ጋር ላክልን። ቃሌ መንፈስ ነው ሕይወትም ነው ብለህ ተናግረሃልና ያ ዛሬ እንዲያገኘን እንጸልያለን። ሰዓትና ጊዜውን እንሰጥሃለን። በዚህ ስፍራ ላይ ብቻህን ከፍ ብለህ ታይ። ሁሉ ካንተ ባንተ ነውና መልሰን ክብርን ሁሉ ለስምህ እንሰጣለን በጌታ በኢየሱስ ክርስቶስ ስም። የተነሳሽበትን አትርሺ በሚል ነው እንግዲህ ዛሬ ጥቂት ነገር ማካፈላችሁ። ይሄ ታሪክ ያው ስለ እስራኤል የተጻፈ ታሪክ ነው እንደምናውቀው። ሕዝቅኤል ደግሞ መጽሐፉ በጣም የሚገርም መጽሐፍ ነው። ይሄንን እዚህ ታሪክ ላይ ሲደርስ ማለት ምዕራፍ 16 ላይ ሲደርስ ብዙ የተከናወኑ ነገሮች በሕዝቅኤል መጽሐፍ ውስጥ አሉ እና ከሆኑትም ነገሮች አንዱ ምንድነው? በሕዝቅኤል ምዕራፍ 1 ላይ ሄደን ስንመለከት እግዚአብሔር እንዴት ክብሩ በቤቱ እንዴት እንደሚያበራ እንደነበረ ምዕራፍ 1 ላይ ስለ እግዚአብሔር የክብሩ ታላቅነት በብዙ የሚያወሳው የሚናገረው ነው። እንደው ምዕራፍ 1ን በግላችሁ ሄዳችሁ ብታነቡት እዚህ ነው መኖር ያስብላል። እግዚአብሔር ክብሩ የሞላበት ቤት ውስጥ አሜን አሜን። እና እንደዚህ አይነት የክብር ስፍራ ነበረ። ነገር ግን ከእስራኤል በደል ኃጢአት የተነሳችበትን ከመርሳቷ የተነሳ የተከናወነ ታሪክ ነው። እና የተከናወነው ነገር ምንድነው? ምዕራፍ 10 ላይ ሄዳችሁ ስታነቡ ክብር ከቤተ መቅደሱ ወጥቶ ሲሄድ እናነባለን። ስለዚህ ያ ክብር ከቤተ መቅደሱ ከወጣ በኋላ እንደምታውቁት ይሄ ራሱ ታሪኩ ሕዝቅኤል ራሱ ነብዩ ሕዝቅኤል ያለው በዚህ በ70 ዓመት የባርነት ዘመን ውስጥ የነበረ ነብይ ነው። ስለዚህ በዛ ዘመን ውስጥ እንደምናውቀው ከ390 ዓመታት በኋላ እግዚአብሔር ሕዝቡን ከታገሰ በኋላ የተከናወነ ታሪክ ነው ይሄ 70 ዓመት ታሪክ። ነገር ግን እግዚአብሔር እስራኤልን በመሃል በመከራው መሃል በችግሩ መሃል በጥያቄው መሃል
በእንቆቅልሹ መሃል በገቡበት አጣብቂ ነገር ውስጥ መሃል መጥቶ እግዚአብሔር እንደገና ወደ ኋላ ያስታውሳታል የእስራኤልን ማለት ነው። እና እንደዚህ ነው የሚላት ንገራት አለ። ልክ ሲናገር መጀመሪያ ላይ ከባድ አይደለም? እኔ በጣም አንድ የሚያስገርመኝን ነገር ልንገራችሁ። እግዚአብሔር በተለይ በሕዝቅኤል ላይ ከተናገረው አገላለጹ አንጻር እንደው በወፍ በረር እንደሚባለው አንድ የሆነ ስዕል ውስጣችሁ እንዲቀመጥ ልስጣችሁ። የሕዝቅኤል መጽሐፍ እግዚአብሔር ክብሩ ከለቀቀ በኋላ ከቤተ መቅደሱ ክብሩ ከለቀቀ በኋላ ከሕዝቡ መካከል ከወጣ በኋላ ምዕራፍ 10 ላይ እሱ ከተናገረው በኋላ የሚገርም ነገር ሆኗል። እግዚአብሔር ሕዝቡን ምን አለ? የማይሻር የማይለወጥ የማይታጠፍ ብትጸልዩ ብትተነብዩ የማይቀየር የ70 ዓመት ባርነት አለ ብሎ ነግሯቸዋል። አይቀየርም። ነገር ግን በጣም የሚገርም ነገር እነሱ በባርነት ከገቡ በኋላ የተከናወነው ነገር ምንድን ነው? እግዚአብሔር እነሱን እንደዛ አይነት ባርነት ውስጥ ተቀምጠው እያለ ሕዝቅኤልን መጽሐፍ ስታጠኑ 7ቱን ዋና ዋና የእስራኤልን ጠላቶች እግዚአብሔር ደግሞ በሌላ በኩል መቅጣት ጀመረ። አንተን ሊያርምህ ይቀጣሃል፣ ጠላትህን ግን ሊያባርረው ይቀጣዋል። በጣም ነው የሚገርመኝ። እኛን እንደ ልጅ ይቀጣል፣ ጠላትን ደግሞ እንደ ጠላት ይፈርድበታል። እና ይሄን ነበር የሚያደርግ የነበረው። አንዳንድ ጊዜ በቤት ሲቀጣ ልጅ እንደው የእሱ ብቻ ይመስለዋል። አባት እናት ስለሱ የማያስቡ ይመስለዋል ሲቀጡት ልጅ። እግዚአብሔር ግን ስለ ልጆቹ ያስባል። ስለ ጠራው ሕዝብ እግዚአብሔር ያስባል። በአዲስ ኪዳን ስለ ልጆቹ እግዚአብሔር ያስባል። እና በጣም የሚገርም ነው። እዚህ ላይ ሲናገር አጸያፊ ተግባሯን ፊት ለፊት ንገራት ነው ያለው። እስቲ ያጠገባችሁ ላለ ሰው እውነቱን እወቅና ተፈወስ በሉት፣ ወይም ተናገርና ተፈወስ በሉት። እግዚአብሔር ወደኛ የሚመጣው ለህይወት ነው። ወደኛ የሚመጣው ለፈውስ ነው። ወደኛ የሚመጣው ሊያድነን ነው። እግዚአብሔር የተባረከ ይሁን። ባህሪው ነው። እግዚአብሔር ባህሪው ነው። ለማዳን ነው ወደኛ የሚመጣው። አንዳንድ ጊዜ እግዚአብሔርን ረሳኸኝ እንላለን። ስንቴ እየረሳ ነው? እግዚአብሔር እንዴት አድርጎ ነው የሚረሳው? እስቲ እዚህ ዛሬ እንደውም በጣም ጥሩ ቀን ላይ ነው ያለ ነው። የእናቶች ማዘርስ ዴይ። እንዴት አድርጋችሁ መጽሐፍ ቅዱስ ሲናገር እናት እንኳን ትረሳ ይሆናል እኮ ያለው ስለምትረሳ ነው ብሎ ለመናገር ሳይሆን ከባድ ነው ለእናት መርሳት ከባድ ነው ነው። እና እናት እንኳን ትረሳ ይሆናል እኔ ግን አረሳሽም ያለው ለምንድን ነው? ምንም ቢሆን ከእናት እበልጣለሁ ነው እንጂ። እግዚአብሔር እኮ የሚገርም ነው። ልጆቻችሁ ልትረሱ ትችላላችሁ። ቢሰድቧችሁ፣ ቢነቅፉ፣ ምንስ ቢያረጓችሁ ጓዳ ገብታችሁ የምታለቅሱት እነዚሁ አንዳንዴ ለሚጠሏችሁ ልጆች ሁሉ ትጮሃላችሁ። እግዚአብሔር ሕዝቡን ሊረሳ አይችልም ማንነቱ ስለሆነ። እና በጣም የሚገርመኝ እግዚአብሔር እውነትን ደብቆ አይደለም ምህረቱን የሚገልጠው፣ እውነቱን ከምህረቱ ጋር ነው የሚገልጠው። ጻፍ ሲናገር አንድ ላይ ተስማሙ፣ እውነትና ምህረት። አሜን አሜን። በእውነቱ ፈርዶብህ በምህረቱ ያድናል። ይሄ እግዚአብሔር ስራ ነው። ሁሌ የሚገርመኝ የእግዚአብሔር አሰራር ሳይ ትዝ ይላችኋል። ሰው በኃጢአቱ ከወደቀ በኋላ የቀረበበት ችሎት በሮሜ 3 ላይ የት ነው? በእግዚአብሔር ፍርድ ቤት ውስጥ ነው የቆመው። ዳኛው ማን ነው? እግዚአብሔር አብ ነው። ከሳሽ ማን ነው? ዲያብሎስ ነው። ስለዚህ ክስ ቀረበብን። በዚህ ክስ መካከል እኛ ራሳችንን ዲፌንድ ማድረግ አንችልም። ምክንያቱም የሰራነው ኃጢአት ከአይምሮ በላይ ስለሆነ እኛ ደህና ነን ብለን ራሳችንን ማስረዳት የምንችልበት ነጥብ አልፈዋል። በትክክል በደለኞች ነን። ሰይጣንም ይሄንን ስለሚያውቅ ይኸው እኔ ላይ ለዘላለም ፈርዳል፣ አሁንም እነሱ ላይ ፍረድ አለ። እግዚአብሔር ደግሞ በዚህ በኩል ሰው ሆኖ መጥቶ ጠበቃ ሆነና ወንበር ላይ ዳኛው ተቀምጧል። ጠበቃው ባጠገብህ ቆሟል። ያው ራሱ ጌታ የሥላሴ አንዱ ክብር ለኢየሱስ ይሁን። እሱ ቆመና ራሱ እዛ ላይ እውነት አለ፣ እዚህ ጋራ ምህረት አለ። ይሄ ነው እግዚአብሔር አሰራር። ክብር ለኢየሱስ ይሁን። እዛ ላይ በእውነቱ ይፈርዳል፣ እዚህ ጋራ በምህረቱ ይታደጋል። ስለዚህ ያለው ነገር ጌታ ኢየሱስ ክርስቶስ ተገልጦ ያለው ምንድነው? አትፍረድበት፣ አትፍረድባት። ፍርዱን እኔ እቀበላለሁ። የሱን ቅጣት እኔ እቀበላለሁ። የሷን ቅጣት እኔ እቀበላለሁ። ይሄ የእግዚአብሔር አሰራር ነው።
ሁሌ እግዚአብሔር ምህረቱና እውነቱ አብሮ ይሰራል። ሊያድነን ሲናገረን ሊያጠፋን የመጣ መስሎን አንሽሽ። ብልጥ ነገር የገባው ልጅ አባት ሲቀጣው እግሩ ላይ ነው ሄዶ የሚጠመጠመው። አንዳንዱ ሸሽቶ ሰፈር ለሰፈር ይዞራል። አይቀርለት ማታ ሲመለስ ይቀጥላል። ክፍል 1 ነው ጠዋት ሮጦ ሲመለስ ክፍል 2 ይቀጥላል። ጎበዙ ግን ሄዶ ጥም ይላል እንደ ዳዊት ያደረገው ይሄንን ነው። አረኔ ማንም ማይቅጣኝ ቅጣት ከሆነ ባንተ እጅ ልቀጣ ብሎ ያለው። እግዚአብሔር ሲቀጣ ሊፈውስ ነው፣ ሲቀጣ ሊያድን ነው። ክብር ለኢየሱስ ይሁን። እና እንደዚህ ይለዋል፣ ሂድና ንገራት ካለው በኋላ ዘርሽ ትውልድሽ ከከነዓን ምድር ነው፣ አባትሽ አሞራዊ እናትሽ ኬጢያዊ ናት፣ መነሻሽን የረሳሽ ትመስያለሽ አላት እግዚአብሔር። ይሄ ከነዓናውያን ይሄንን ኬጢያዊና አሞራዊ የሚለውን አባትሽ ብሎና እናትሽ ብሎ ሲናገር አንዱ ይሄ ሞራል ቫልዩ የወደቀበት ማንነት ውስጥ ነበርሽ። ከዚህ በፊት ከአባትሽና ከእናትሽ ያልተናነስሽ አመፀኛ ነበርሽ። ነገር ግን ከምሕረት የተነሳ ከጸጋዬ የተነሳ ከዚህ ድቅድቅ ጨለማ ውስጥ ነው እኮ ያወጣሁሽ ይላታል እስራኤል። ከዚህ በቃ ክህደት ከሞላበት ዓለም ውስጥ ነው ያወጣሁሽ። በተወለድሽ ቀን ትብትሽ አልተቆረጠም፣ ንጹህ እንድትሆኚ በውሃ አልታጠብሽም፣ በጨው አልታሸሽም፣ በጨርቅ አልተጠቀለልሽም። በሌላ ቋንቋ ማንም ሕፃን ልጅ ሲወለድ ሊደረግለት የሚገባው ተራ ነገር እንኳን አልተደረገልሽም። ይሄ የሆነው ከድህነትሽ ብዛት ነው። ረዳት ያልነበርሽ ነበርሽ። ስትወለጂ መወለድሽ ተፈላጊም አልነበረም። ገና ከመጀመሪያው የተገፋሽ ነሽ ይላታል። ዋው! አንድ ሰው አላዘነልሽም ይላታል ቁጥር 5 ላይ። እንዲያውም በተወለድሽ ቀን በሜዳ ላይ ተጣልሽ ይላታል። በጣም ይገርማል። እንደዚህ ካለ በኋላ ነው ቁጥር 6 ላይ እኔም በዚያ ሳልፍ አለ። ሃሌሉያ! እኔም በዚያ ሳልፍ በደምሽ ውስጥ ወዲና ወዲያ ስትንፈራገጭ አየሁሽ አላት። በደምሽ ውስጥ ተኝተሽ ሳለሽ በሕይወት ኑሪ አልኩሽ። የትላንቱ ሲረሳ ወደፊት መሄድ ከባድ ነው። አቤኔዘር ካልገባን ነገን ማየት አንችልም። ለምን ዛሬ እግዚአብሔር ይናገረናል። ለምን የተነሳሽበትን አትርሺ ይላል ጌታ ስል የተነሳችበትን የማትረሳ መሄጃዋን ታውቃለች፣ መድረሻዋን ታውቃለች፣ ፍጻሜዋን ታውቃለች። ብዙዎቻችን የተነሳንበትን ስንረሳ መሃል መንገድ ላይ ሌሎች ሚንሶች፣ ሌሎች መድኃኒቶች እንፈልጋለን፣ ሌሎች የሚያስመልጡን ነገሮች እንፈልጋለን። ነገር ግን መነሻሽን ላስታውስሽ ይላታል ጌታ። የመጀመሪያውን ዘመንሽን አስቢ። የመጣሁት ወደ ተጣልሽበት ስፍራ ላይ ነው። በዘዳግም 7 ላይ እንደዚህ የሚል ቃል አለ ከቁጥር 7 እስከ 8 እግዚአብሔር እናንተን የወደዳችሁ የመረጣችሁ ከሌሎች ሕዝቦች በቁጥር ስለበዛችሁ አይደለም፣ ቁጥራችሁማ ከሕዝቦች ሁሉ እጅግ አነስተኛ ነበር። ነገር ግን እናንተን በብርቱ እጅ ያወጣችሁ ከባርነት ምድርና ከግብፅ ንጉሥ ከፈርዖን መዳፍ የተቤዣችሁ እግዚአብሔር እናንተን ስለወደዳችሁና ለአባቶቻችሁ የማለላቸውን መሐላ ስለጠበቀ ነው። ስንት ጊዜ በሕይወታችሁ ሰግታችሁ ታውቃላችሁ? እኔ በጣም ብዙ ጊዜ ሰግቼ አውቃለሁ። መሃል መንገድ ላይ ከሄድኩ በኋላ እየሄድኩ እያለሁኝ ይሄ ነገር በእርግጥ ፍጻሜ ያገኛል፣ እግዚአብሔር በዚህ ጉዳይ ጣልቃ ይገባል፣ እግዚአብሔር እንዳለው ከመጀመሪያው እስከ መጨረሻው አብሮኝ ይገኛል ብላችሁ ማታውቁ ከሆናችሁ ጌታ ረድቷችኋል። እኔ ብዙ ጊዜ ያልኩበት ሞመንት አለ። የሚያስደንቀኝ ነገር ግን ምን እንደሆነ ታውቃላችሁ? የማይለወጥ የእግዚአብሔር ታማኝነት ነው። ምንም የሚያስደንቀኝ ነገር በዘመናት ሁሉ ይኸውላችሁ፣ ዓመታት ያልፋሉ፣ ይቆጠራሉ። ብዙ ነገር እኔ እላለሁ፣ ሰዎች ይላሉ፣ ሰይጣን ይላል፣ ዓለም ትላለች። እግዚአብሔር ግን ያለውን የሚያደርግ አምላክ ነው። ታማኝ አምላክ ነው። በዘመናት መካከል እግዚአብሔር አይለወጥም። ካፈር ያነሳ እግዚአብሔር የትም አደርሳለሁ ብሎ ካፈር ካነሳ ያለ ሰፈር ያደርሳል።
ይሄ እግዚአብሔር ባህሪ ነው፣ አይለወጥም። እና ይህንን የእግዚአብሔርን ታማኝነት ይነግራታል። መከራሽን አይቼ ነው የመጣሁት ወደ አንቺ፣ ደካማዋን ድሃዋን ለመኖር የምትጣጣረውን ለሞት የቀረበችውን እስራኤልን በሕይወት ኑሪ ልላት ነበር የመጣሁትና ያልኳት አለ እግዚአብሔር። ምናልባት ዛሬ ወደፊት ከመቀጠሌ በፊት ልክ ይህንን የሚመስል ህይወት ውስጥ ዛሬ ያላችሁ ክርስቶስ ኢየሱስ በእናንተ ህይወት ውስጥ ስፍራ ገና ያላገኘ ህይወታችሁን ለክርስቶስ ያልሰጣችሁና ይህንን የእግዚአብሔርን ማዳን ያልተለማመዳችሁ ሰዎች ካላችሁ የምናመልከው እግዚአብሔር የመጽሐፍ ቅዱሱ እግዚአብሔር እንደዚህ አይነት እግዚአብሔር ነው። የሚያድን፣ የሚታደግ፣ ካፈር ከትቢያ ላይ የሚያነሳ፣ ታሪክን የሚቀየር፣ ክብርን የሚያለብስ ጌታ ነው። እግዚአብሔር የተባረከ ይሁን። ሜዳ ላይ እንደ ቡቃያ አሳደግኩሽ ይላታል። አንቺም አደግሽ አላት። የመጀመሪያው ችግርሽ ተፈታልሽ፣ ወላጅ አገኘሽ። ደግሞ ሌላ ተግዳሮት ነበረሽ፣ እርቃንሽን ነበርሽ ይላታል። እርቃንሽንም ደግሞ ልጎበኝ መጣሁ ይላታል ሲነግራት። በአጠገብሽ እንደገና አለፍኩ አለ እግዚአብሔር። ደጋግሞ ይለፈን፣ ደጋግሞ በእኛ ሰፈር ይለፍ፣ በቤታችን ይግባ እግዚአብሔር፣ በመንገዳችን ላይ ይምጣ። ሌላ ነገር አያስፈልገንም። እኔ አንድ ነገር ልንገራችሁ፣ የምናመልከው እግዚአብሔር በማንኛውም ሁኔታ ውስጥ መግለጥ ራሱን የሚችልና መገለጥ የሚችል አምላክ ነው። አይከለከልም እግዚአብሔር። ስለዚህ መጣሁ አላት። ድጋሚ በዛ አለፍኩ። እርቃንሽን ምን አደረግኩ ይላታል። መጎናጸፊያዬን በላይሽ ላይ ዘርግቼ እርቃንሽን ሸፈንኩ። ምን ማለቱ እንደታውቃላችሁ? የእግዚአብሔር መጎናጸፊያ ክብሩ ነው። በክብሬ ሸፈንኩሽ። ሃሌሉያ። በክብሬ ሸፈንኩሽ። የክብሩ ካባ ነው በልጆቹ ላይ የወደቀው። እግዚአብሔር ስሙ የተባረከ ይሁን። ትዝ ይላችኋል ሮሜ 3 ላይ እግዚአብሔር ቃል ሲናገር ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ክርስቶስ ኢየሱስ በሚመጣበት ጊዜ እንዲያው በጸጋው ሲያጸድቅ ያደረገው ነገር ምን እንደሆነ ታውቃላችሁ? እንደገና የክብሩን ካባ በላያችን ላይ፣ ሃሌሉያ፣ እላይ ላይ የክብር ካባ ነው ያለው። እላይሽ ላይ በክርስቶስ ስትሆኚ የክብሩ ካባ ነው ያለው። ይሄ አሁን እኛ በአዲስ ኪዳን ዘመን ለምንኖር ክርስቶስ ኢየሱስ ሞቶ ተነስቶ አርጎ ይሄ መዳን ተገልጦ በምንኖርበት ዘመን ውስጥ ሕግን ያልቀመሰ ብሉይን ያልቀመሰ ሰው ይቸገራል እኮ። ትዝ ይላችኋል በነህምያ ዘመን 2 አይነት ለቅሶ ተለቅሷል። አንዱ ለቅሶ የድሮን ቤተ መቅደስ እያሰቡ ያለቀሱት፣ ሁለተኛው ለቅሶ አዲስ የተሰራው መሰረት እያዩ ያለቀሱት ለቅሶ ነው። አንዳንድ ጊዜ በህይወታችን ላይ ምን እንደነበረና ምን እንደሆነ አንድ ጊዜ እንደዚህ ሆነ ንገራችሁ። እንዲያውም ጥሩ መግለጫ ነው እና ሙሉ መጽሐፍ ቅዱስ በየጊዜው አልፎ አልፎ በቤተክርስቲያናችን ሙሉ ኮንግሪጌሽኑ እንዲያነብ ይደረጋል። እና አንዱን ዓመት ሰጥቻቸው ሲያነቡ የተወሰኑ ሰዎች በየጊዜው ስልክ ይደውላሉ እና የሚሉኝ ምንድነው ይላሉ። ሁሉም ሲደውሉ ነው ምንድነው ስላቸው ወየው እንኳን ብሉይ ውስጥ አልኖርን ይላሉ። አንዳንድ ሰው እኮ ቤት ውስጥ ተቀምጦ መጽሐፉን አያነበው እና ሲያነቡት እንኳን ከብሉይ ዳንን እንዴ ምን ጉድ ነው እዚህ ውስጥ ያለው ይላሉ። ያንን የብሉይን ጉድ ያወቀ ሰው፣ ያንን ድቅድቅ ጨለማ፣ ያንን ብረት የሆነ ሰማይ ያወቀ ሰው ክርስቶስ ኢየሱስ መጥቶ የከፈተው ሰማይ ውስጥ ሲኖር አሁን በቀላሉ የመጣ ይመስላል። እግዚአብሔር ወርዶ ነው። ዛሬ ጉንዳኖች ትልቅ ችግር ዓለም ላይ ቢገጥማቸው እግዚአብሔር መጥቶ ጉንዳን ላደርግህና ለነሱ መዳን ሆን ቢለን ሊስት ላይ የሚገኝ ሰው ይኖራል ብላችሁ ታስባላችሁ? እኔ ብሎ ቮለንቲር የሚያደርግ ይኖራል? እንዴት በሰራኸው ነገር ውስጥ አንተ ራስህ ትገባለህ? በጣም ከባድ ነገር ነው የተደረገው ነገር። ስለዚህ ክብሬን አለበስኩሽ ሲላት ቀላል ነገር አይደለም። ከኋላው ያለ የከበረ ዋጋ አለ። ክብር ለኢየሱስ ይሁን። ሸፈንኩሽ ይላታል። እግዚአብሔር የተባረከ ይሁን። ዋው! እንደገና ባጠገብሽ አለፍኩ፣ እርቃንሽን ሸፈንኩ። ሃሌሉያ!
መዝሙር 32 ቁጥር 7 ላይ አንተ መሸሸጊያዬ ነህ፣ ከመከራ ትጠብቀኛለህ፣ በድል ዝማሬም ትከበኛለህ ይላል ዳዊት ሲናገር። ስለ ሩት ደግሞ ስለ ኑሃሚን ስለ ሩት ሲጻፍ በሩት ላይ በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልስልሽ ብሎ ሲባረካት ትዝ ይላችኋል። ምን አላት? በክንፉ ጥላ ስር ለመጠለል የመጣሽ። ታውቃላችሁ the moment ግሎሪ ዞን ውስጥ ስትገቡ ታሪካችሁ ይቀየራል። እንደነበራችሁ መሆናችሁ ልክ ክብር ውስጥ ሰው ሲገባ የቀደመው ተረስተዋል፣ እነሆ ሁሉ አዲስ ሆነዋል። ይሄ በጣም የሚገርም የእግዚአብሔር አሰራር ነው። ማልኩልሽ አላት። አቅምሽን ስለማቃላት እኔ ራሴ ቃሌን ሰጠውሽ፣ በቃል ኪዳን ውስጥ አስገባውሽ፣ በከበረው ከፍ ባለው ኪዳኔ የራሴ አደረኩሽ፣ ቃል ኪዳን ገባሁልሽ። እኔ በጣም ይገርመኛል። በዘፍጥረት ምዕራፍ 15 ላይ አብርሃምን እግዚአብሔር እንደዚህ አለው፣ ኪዳን አደርጋለሁ አለው እና እንስሳትን አምጣ የነገረው ስፔሲፊክ መመሪያ ነበር። ለሁለት እየቆረስክ በግራና በቀኝ አድርጋቸው፣ ምናልባት እርግቦቹን ግን ተዋቸው አለ። ከዛ እንደ ታነል ሰራ፣ ልክ እንደዚህ አይል ሰራ እና አብርሃም ይጠብቃል እግዚአብሔር ምን ያደርጋል ብሎ። እግዚአብሔር ምን እንዳደረገ ታውቃላችሁ? አስተኛው። እግዚአብሔር እያለ ያለው እኔ ምን የሞኝ ነው ከሰው ጋር ቃል ኪዳን ገብቼ እኔ እጠብቃለሁ፣ እሱ ግን አይጠብቅም። እንዴ ዘመኔንም አላቃጥልም ብሎ እግዚአብሔር ሲመጣ ዱዓ አርጎ አስተኛውስ። አብርሃም ተኝቶ እሱ አለፈ። ይሄ የአዲስ ኪዳኑ ምሳሌ ነው አይደለ? አዲስ ኪዳን ላይ እግዚአብሔር ያደረገው ምንድነው? ከራሱ ጋር ቃል ኪዳን አደረገ። እንዴት አደረገ? ክርስቶስ ሰው ሆኖ እዚህ ምድር ላይ መጣ። ራሱ እግዚአብሔር ወልድ፣ እግዚአብሔር አብና እግዚአብሔር ወልድ ቃል ኪዳን አድርገው እኛን አሳረፉን። እግዚአብሔር አብና እግዚአብሔር ወልድ መካከል መጽሐፍ ቅዱስ ሲናገር ኢሳይያስ 59 ላይ ማንም እንደሌለ ተረዳ አለ። ሰው ፈልጎ እግዚአብሔር የገዛ ክንዱ። እንደው ትንሽ ዛሬ መዳናችሁን ትንሽ ሰለብሬት አታርጉም እንዴ? የዳናችሁ እስቲ ደስ አይልም? ዘንድሮ እኮ በመዳን መደሰት ትንሽ እያቆምን ያለ ነውና እስቲ ደስ ይበላችሁ በመዳናችሁ። እግዚአብሔር ይባረክ። ከኋላ የተከፈለው ዋጋ የዋዛ እኮ አይደለም ወገኖች፣ ቀላል ዋጋ አልተከፈለም እኮ። እግዚአብሔር እኮ ያደረገው ይሄንን ነው። ልክ ለአብርሃም እንዳደረገ ነው። እኔ ከሰው ጋር ቃል ኪዳን ብገባ አሁንም ያፈርሰዋል። ስለዚህ ከራሴ ጋር ቃል ኪዳን እገባለሁ። ምን አደርጋለሁ? ለሱ የተስፋውን ቃል እሰጠዋለሁ። ኦ ሃሌሉያ። አዲስ ኪዳን እኮ በተስፋ ቃል ነው የምንኖረው። እምጠብቀው ማኔ ኪዳን ቢኖረኝ ኖሮ እንደገና ይፈርስብኝ ነበር። የማይፈርስ ሆኖ የተሰራው በክርስቶስ ኢየሱስ ነው። ሃሌሉያ። ይኸውላችሁ ከዚህ በኋላ ያላትን ቃል ስሙ። እኔ ልዘርዝርላችሁ ድጋሚ ከምናነበው። ይኸውላችሁ ምን አደረገ? በደም ተለውሳ ያለች ከዛ አጥቦ አጸዳት፣ መጎናጸፊያውን የክብሩን መጎናጸፊያ ጣለባት። ከዛ ያደረገው ምንድነው? አነጻሁሽ፣ ቀባሁሽ፣ አለበስኩሽ፣ አጎናጸፍኩሽ፣ አንቆጠቆጥኩሽ፣ እጅግ ውብ ሆንሽ፣ ንግስት ለመሆን በቃሽ። አይገርም? ምንም ያልነበርን ሰዎች ድንገት የሰማይና የምድር ፈጣሪ ዙፋን ፊት መግባት ቻለን። ምንም እኮ ያልነበርን ሰዎች። እንደው ለጥቂት እንኳን ትልቅ ነገር ስለራስ አይሰማ በሉልኝ። አንድ ሰው ንገሩልኝ፣ አንድ ነገር ለጥቂት ጊዜ እንኳን እንዳይሰማ ለራስ በሉት ሲል አንድ ሰው ከተራም ተራነን ከራሴ ጭምር። የመጨረሻው ዝቅታ ካለ ሁላችንም እዛ ላይ ነበርን። ምን አላት? አነጻሁሽ፣ ቀባሁሽ፣
አለበስኩሽ፣ አጎናጸፍኩሽ፣ አንቆጠቆጥኩሽ፣ እጅግ ውብ ሆንሽ። ንግሥት ለመሆን በቃሽ። ለአምላክ መንግስትና ካህናት አደረገን ይላል ራእይ 1:5 ላይ። በእንግሊዝኛው ላይ ኪንግስ ኤንድ ፕሪንስስ ይላል። በጣም እኮ ነው የሚገርመው። ኧረ እግዚአብሔር ወደ ማስተዋል ይመልሰን። አይገርምም? በእግዚአብሔርና በትውልዱ መካከል ለመቆም ተሾምክ። በስልጣን ቃል የእግዚአብሔርን ፈቃድ በላይ ያለውን በምድር ለማከናወን ተሾምክ። አምላክም መንግስትም ካህናትም አደረገን ይላል። አይገርምም? ይሄንን የሚያክል ነገር ስንደረግ ገብቶን ይሆን የሚል ትልቅ ጥያቄ አለ። ለምን እንደምንጠይቅ ታውቃላችሁ? የተደረገችውም እስራኤል ስለረሳችሁ። ዛሬም በዚህ ዘመን የተነሳንበትን ምን ረሳ ከሆነ ችግር አለ። ስለዚህ እንደዚህ አላት ሲነግራት፣ ሁላችንም የምንወደው ጥቅስ በአንቺ ላይ ከአኖርኳት ከክብሬ የተነሳ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ። እስቲ ዛሬ ጮክ በሉና ያከበረኝ ሊከብርብኝ ነው በሉ። እስቲ እንደገና በሉት ባካችሁ። እስቲ ለራሱ ነገሩት። ያከበርከኝ ልትከብርብኝ ነው በሉት። ያከበረን እንድንከብር ሳይሆን እንዲከብርብን ነው። አሜን 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 አሜን። ለዚህ ነው እግዚአብሔር ያከበረን። ታውቃላችሁ፣ ይሄ በመንፈሳዊ ዓለም ውስጥ ሚስጥሩ ሲገባችሁ እግዚአብሔር ሲያከብራችሁ የእናንተ ጥድፊያ መሆን ያለበት መውረድ ነው። ይሄ መንፈሳዊ ሚስጥር የሚገባው ሰው እግዚአብሔር በጣም ከፍ ሲያደርገው በጣም መውረድ ነው ያለበት። ጌታችን ኢየሱስ ክርስቶስ ኢየሱስ 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 ሲል ዞር ይልና ከከተማ ይወጣ ነበር። ደግሞ የሚሄደው የት ነው? የተወለደ ናዝሬት ሲገባ ጂሚው አይነት ነው የሚሉት። እዛ ሲገባ ተራሶ ነው የሚያደርጉት። ማን ነው የማርያምና ይሄ ጠራቢው በቃ የሱ ልጅ እንደ በቃ ውርድ ነው የሚያደርጉት። እኔ ሳስበው ኢየሱስ ፒል ወስዶ የሚመጣ ይመስለኛል። የምን ዝቅ ማለት ይውላችሁ፣ ዝቅ በሉ እሱ ሲያከብራችሁ። ለምን? የሚያከብራችሁ ሊከብርባችሁ፣ ለሌላ አይደለም። እግዚአብሔር ምን አላት? በአንቺ ላይ ካኖርኳት ከክብሬ የተነሳ ውበትሽ ፍጹም ነበር። ውበትን ፍጹም ያደረገው የተጣለብን ካባ ነው፣ የለበስነው ክብር ነው። ክብር ለኢየሱስ ይሁን። ይኸውላችሁ መጽሐፍ ቅዱስ በገላትያ ምዕራፍ 6 ላይ ምን ይላል? ማንም ምንም ሳይሆን የሆነ የሚመስለው ይላል። ዞር በሉና ምንም አይደለህም በሉት ካደረገው ውጪ። ይቅርታ ለትልልቅ ሰው ምንም አይደለም ብላችሁ አክብራችሁ ተናገሩ። በሰላም ከዚህ አገር እንደወጣ። we are nobody። ዘንድሮ ገብቶብናል የሆነ ትዕቢት። በቃ እንደራሴ ነኝ፣ አምባሳደር ነኝ እንዲህ እንድንልኩ አይደለም የተሰጠን። ይሄ እኮ በጣም በትህትና የሚያዝ ጉዳይ ነው። ዝቅ ብለን የምንሄድበት ጉዳይ ነው። እንዴ የዮሐንስ መጥምቁ የትርሱ ሊልቅን የግላንስ ይገባል ያለው ዮሐንስ የሱን ህይወት እኮ የሚገርም ነው። እንዴ ሰው በስንት ፖስተር የማይመጣ ህዝብ፣ በስንት ማስታወቂያ የማይመጣ ህዝብ፣ በስንት የቴሌቪዥን የማይመጣ ህዝብ እኮ ሰውየው ምድረ በዳ ላይ ሄዶ ምግብ የማይገዛበት መጠለያ የሌለበት ብዙ የማይመች ሰፈር ላይ ቆሞ ህዝብ ይንጋጋል። እንዲህ አይነት ቅባት ላይ እንዲህ አይነት ጸጋ ላይ እኔ እንደዚህ ፈልጎኝ የመጣ የለም። ለማንኛውም እንድታውቁት ማለት ነው። እኔ አንድ ሰው የመጣ ካለ በጣም እንጃ ምን እንደምል አላውቅም። ተባርካል ልበል ምን ልበል አላውቅም። ብቻ እኔ ጋር ግን እንደዚህ ሰው ምድረ በዳ እንጂ ኧረ ኑልኝም ብዬ አልመጣልኝ ብዙ ሰው አለ።
ዮሐንስ ጋር እኮ ህዝቡ ከከተማ ወጥቶ ምድረ በዳ ላይ እኮ ይንጋጋል ይሄዳል። ይሄ እኮ ቀላል ኢንፍሉዌንስ እንዳይመስል ቀላል ተጽዕኖ እኮ አይደለም። እዚህ ሰውዬ ላይ ያለው እኮ ላዩ ላይ እኮ ያለው የተቀመጠው የእግዚአብሔር ቅባት እኮ ታሪክ የሚሰራ ነው እንዴ። ደግሞ እኮ ሄዳችሁ እኮ የሆነ አስደናቂ ነገር እኮ አይደለም የምታዩት እኮ የበግ ለምድ የለበሰ ሰውዬ በጣም ይበላል እና እዛ ምድረ በዳ ላይ ቆሞ በቃ ንስሐ ግቡ የሚል የሚጮህ እኮ ሰው ነው ማለት። ምንም በዛ ዘመን እኮ ሂሊንግ የለም። አሁን ኢየሱስ ክርስቶስ የሚስበው አሁን ዘንድሮ መቼም ፈውስ አለ ምናምን አለ ከተባለ ሁሉም ይሮጣል። እሱም የለም። እሱ ወጥቶ እዛ የሚለው ይሄንኑ ነው። ከኃጢአታችሁ ንስሐ ግቡ እያለ የሚጮህ ሰው ነው። ግን ላዩ ላይ ያለው እግዚአብሔር ያስቀመጠው አንክሽን ላዩ ላይ የተቀመጠ ግሎሪ ዝም ብሎ ያመጣል። ዮሐንስ ይሄ ስለገባው ከኔ በኋላ የሚመጣው ሃሌሉያ ከኔ በኋላ የሚመጣው ከእኔ ይበልጣል። እኔ በውሃ አጠምቃችኋል፣ እሱ ግን በመንፈስና በእሳት ያጠምቃችኋል። ታዲያ ዮሐንስ አንተስ ቦታ የት ሊሆን ነው? ከዚህ በኋላ እሱማ ከመጣ ፖዚሽንህ ሊወሰድ ነው አሉት። ኖ አለ፣ እርሱ ሊልቅ እኔ ግን ላንስ ይገባል። እባካችሁን ግለጡት እንጂ አትገለጡ። አሜን አሜን። ግለጡት እንጂ አትገለጡ። እንደ ዛሬው ሳይሆን ድሮ ወጣት ሆኜ ብዙ ሰው ቆንጆ ነው ይለኛል። ዛሬ እንኳን አርጅቼ ጸጉሬም እያለቀ ነው፣ ብዙ ነገር ሆኛል እና ቆንጆ ነህ ስላሉኝ ምን ይጠበስ ምን ይምጣ? እኔ የኔ ቁንጅና አንድ ሰው ያድናል? ከኔ ቁንጅና ጋር ሰውየው ቢለጠፍ ምንም ያገኘው ነገር አለ? ምንም። ይኸውላችሁ እግዚአብሔር ክብሩ በላያችሁ ላይ ሲቀመጥ የናንተ የህይወት አርቱ ምን መሰላችሁ? መሰወር። ሲያጠገባችሁ ያለውን ሰው ተሰወር በሉት። በጣም አየንህ በሉት። በዛብን ይቅርታ በዙብን፣ ትንሽ በዙብን፣ ትንሽ ለትልቅ ሲሆን ትንሽ በዙብን። ወጣት ከሆነ በዝተብኛል በሉ። ወጣቱን በአደባባይ ገሰስ ስለሚል ችግር የለም። በጣም በቃ ማልጠግበው ቃል ይሄ ነው። ምንድነው ብትሉኝ፣ ባንቺ ላይ ካኖርኳት ከክብሬ የተነሳ። ቀጥሎስ ውበትሽ ፍጹም። የውበትሽ ፍጽምና የክብሩ በላይሽ መሆን ሌላ ታሪክ የለው እና ምን ይላታል? ይሄንን ካላት በኋላ አጠር አድርጌ ዘጋላችኋለሁ። ይኸውላችሁ ምን አላት? ነገር ግን አለ ቁጥር 15 በውበትሽ ታምነሻል። በጣም ዛሬ የተነሳሽበትን አትርሺ ነው መልእክቴ። በደንብ ስሙኝ። ምን አለ? በውበትሽ ታምነሻል፣ ስለ ዝናሽም አመንዝረሻል፣ ምንዝርናሽንም ከመንገድ አላፊ ሁሉ ጋር አበዛሻል። ምንድነው ያታለላት? እስራኤል እንደ ሴት ብንወስዳት እዚህ ጋር እንደተነገረላት እቺ ሴት ያታለላት ምንድነው ብላችሁ ብትሉ ውበቱ የሷ መሰላት። ውበቷ ይኸውላችሁ እግዚአብሔር ሰጥቷችሁ ከሰጣችሁ ነገር ውስጥ አይውጣ። የመጨረሻ አስቀያሚ ነው የምንሆነው። ለጥቂት ጊዜ ነው። ትዝ ይላችሁ ከሆነ ሙሴ ወደ እግዚአብሔር ክብር ውስጥ ይገባና ቁርበቱ ምን ይል ነበር ይላል እግዚአብሔር ቃል ሲናገር፣ ያበራል ይላል አይደል? ግን የሚያበራው ትዝ ይላችሁ ከሆነ ምን ያደርጋል? ፌድ ያደርጋል። እና ፌድ ሲያደርግ ተመልሶ ያው ሙሴ ነው። እሷ የመሰላት ምንድነው? እስከ ተወሰነ ጊዜ ድረስ ስትሄድ ያ ውበት የሰራላት መስሏታል። ውበቱ ግን ፌድ እያደረገ ነው። ለምን? ውበቷ ክብሩ ነበር። እስቲ ክብርህ ውበቴ ነው በሉት። ቤተሰቦች ቤታችሁ ውስጥ ክብራችሁ ውበታችሁ ክብሩ ነው። ወንዶችና ሴቶች ወጣቶች ውበታችሁ ክብሩ ነው። ሌላ ውበት የለንም እኛ፣ ምንም ውበት የለንም። ስለዚህ ምን ይላታል? ረሳሽው፣ ከየት እንደተነሳሽ
ረሳሽው። በጣም ነው የሚገርመኝ። በዮሴፍ ሕይወት ውስጥ በጣም ከማደንቀው ነገር አንዱ ምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር ተጣብቆ የጨረሰ ሰው ነው። በሕይወት ውስጥ ብዙ ነገር አልፏል። በአባቱ ተወዷል። ወንድሞቹ የሱን ያክል ፌቨር በአባቱ ዘንድ አላገኙም፣ እሱ አግኝቶታል። ወንድሞቹ ተናደው ሸጡት በባርነት ደግሞ ሰፈር ቢገባ እግዚአብሔር የእጁን ስራ ሁሉ ባርኮለት ከባለቤቴ ከሚስቴ በስተቀር ሁሉ ያንተ ነው ብሎ ደግሞ ሰጠው ጲጥፋራ። እዛም እንደገና እግዚአብሔር አነሳው። እግዚአብሔርም ከዮሴፍ ጋር ነበር የሚል ቃል አለ ዛሬ። ካንተ ጋር ሲሆን ታሪክህ ይቀጥላል። ስለዚህ ሚስቱ ደግሞ በጣም ይህንኑ ክብር እያየች የጲጥፋራ ሚስት ወደደችው። ከመውደዷ ብዛት ፈለገችው፣ ተመኘችው። እሱ ደግሞ እምቢ አለ። ነው ትገባታለህ ብላ ጮሃ አሲዛ እስር ቤት አስገባችው። ደስ የሚለውን ነገር ልንገራችሁ። አዝሎንጋዝ እግዚአብሔር ከእናንተ ጋር እስር ቤት እስከገባ ድረስ ችግር የለም። ዋናው ነገር ምንድን ነው? እግዚአብሔር ጋራ ነን ወይ ነው። ክብርህ እሱ ነው። ሙላትህ እሱ ነው። ሞገስህ እሱ ነው። ኃይልህ እሱ ነው። አቅምሽ እሱ ነው። ሌላ የለም። ከእሱ ጋር መግባት ነው። እና እኔ ደሞስ ከሚያስገርሙኝ ቃላቶች ባይብል ላይ ከተጻፉት አንዱ ዘፍጥረት 39 ላይ ስለ እስር ቤቱ ታሪክ ሲናገር የሚለው ላይ ነው። ምን ይላል? በአምፕሊፋይድ ቨርዥኑ ላይ ምን ይላል? he was the most prosperous person ይላል እስር ቤት ውስጥ። ዘንድሮ እኛ ተከናወነለት የምንለው ሰው እስር ቤት ውስጥ አለ እንዴ? አለ? እንደው ለመሆኑ ሰው እስር ቤት ውስጥ ያለ ሰው ተከናወነለት ለማለት የሚያወራ ሰው አለ እንዴ ብሎ ማንም አይደፍረው። እግዚአብሔር ግን ያውቃል። ስለዚህ እስር ቤት ውስጥም እንደገና እንደለመደበት አለቃ ሆነ። እግዚአብሔር ክብሩ ባንተ ላይ ሲሆን እንደለመደብህ ነው። ከፍ ያለውን ነገር እያወረሰ ትሄዳል። ከሱ ጋር ስትሄድ ከፍ ያለ ነገር አለ። እስር ቤትም ቢመስል ከፍ ያለ ነገር አለ። ስለዚህ ከዛም ወጣ። ያውን ታሪኩን እንደምታውቁት ሆነ። እስራኤል ግን የተታለለችው በዚህ ነው። ያኖርኩብሽ ክብሬ ውበት እንደሰጠሽ ረሳሽ። ይሄ እንግዲህ ለእስራኤል ነው የተጻፈው። እንደዚህ ብሎ ቢያቆም ኖሮ ያሳዝን ነበር አይደል? መጽሐፍ ቅዱስ እንዲህ አይነት ስቶሪ ብታዩ ምን ይባላል? ትራጀዲ። ግን እግዚአብሔር በዚህ አይጨርስም። የሚቀጥሉትን ምዕራፎች በሙሉ አንብቧቸው እስከ ምዕራፍ 39 ድረስ ጠላቶቻቸውን እየቀጣ እነሱን ደግሞ በባርነት እየተቀጡ እያሉ ምዕራፍ 40 ላይ እንደገና እግዚአብሔር ብቅ ይላል። ብቅ ይልና እንደገና ክብሬን እመልሳለሁ ይላል። ሃሌሉያ። በዚህ ነው ልጨርስላችሁ የምፈልገው። ክብሬን እንደገና እመልሳለሁ። እንደገና ወደ መቅደሱ ክብሬ ይመለሳል አለ። ከምዕራፍ 40 ጀምራችሁ እስከ ምዕራፍ 47 ሂዱ። እግዚአብሔር ክብሩን እንደገና ወደ እስራኤል ሊመልስ ይመጣል። እስራኤል ዝቅቷን ስታቅ ክብሯ እግዚአብሔር መሆኑ ሲገባት ስትዋረድ ለካ አንተ ነበርክ ውበቴ፣ ለካ አንተ ነበርክ ሰው ያደረከኝ፣ ለካ አንተ ነበርክ ካፈር ያነሳኸኝ፣ እንዴት ይሄንን ረስቼ ሌላ ሰፈር ገባው የምትልበት ዘመን ሲመጣ ያዘጋጀላት ሌላ ምዕራፍ ነበር። ምዕራፍ 40 ላይ ክብሬን ወደ ቤቱ መልሳለሁ። ሃሌሉያ። እስቲ ክብሬን አበሉት። እስቲ ክብሬን አበሉት። ክብሬን አበሉት። እግዚአብሔር እንደዚህ ብሎ ነው የዘጋው። ሰሞኑ ሳስተምር ጥቂት ጠቅሼላችኋለሁ ለአገልጋዮች። ይኸውላችሁ በምስራቁ በር በኩል እግዚአብሔር ወደ መቅደሱ ገባ ይላል። ከዘፍጥረት ከሕዝቅኤል ምዕራፍ 40 ጀምራችሁ አንብቡ። ምዕራፍ 43 ላይ እግዚአብሔር ገባ፣ መንፈሱ ገባ፣ ጌታ ገባ፣ ስላሴ ገባ። ከዛ ምን አለ? በሩን ዝጋው። ዛሬ እሱን አድርገን ነው የምንወጣው። በሩን ምን በለው? ዝጋው። ለምን? እግዚአብሔር ገብቶበታል።
ከዚህ በኋላ ሌላ ማንም አይገባምና በሩን አትመው። ዛሬ አንድ ነገር እላችኋለሁ፣ ክብራችን እሱ ስለሆነ ያነሳን የዛሬ ስንት አላቅም፣ የዛሬ 40 ዓመት ጌታን የተቀበለ ሰው አለ እዚህ ቤት? የዛሬ 40 ዓመት በ40ዎች በሚቆጠር እስቲ እጃችሁን አንሱ ካላችሁ። ጌታ ይባርካችሁ። በ30ዎች ውስጥ በ30ዎች ውስጥ የሚቆጠር በ20ዎች ውስጥ በ10ዎች በ15 ከ10 እስከ 20 ውስጥ ባላችሁ ከዛስ በታች ሌሎቻችሁ ናችሁ? ግራ ገብቶኝ ነው እየጠየቁ ምንድን ናችሁ? እስቲ ልድገሙ። ከ40 እስከ 40 ውስጥ የሚቆጠር ይኸውላችሁ። እንዲህ ብትሉ አላይም፣ እዚህ ቆማችሁ አታዩም። እሱና በደንብ አሳዩኝ። ብዙ አላችሁ እስከ በ30ዎች ውስጥ እስቲ እሺ፣ አሁን ተተረፍን። በ20ዎች ውስጥ እሺ፣ በ10ዎች ውስጥ እሺ፣ ከዛ በታች እግዚአብሔር ይባርካችሁ። ከየት እንዳነሳችሁ ታስታውሳላችሁ? ታሪካችሁን እንዴት እንደቀየረ ታስታውሳላችሁ? እንዴት ጨለማችሁን እንዳበራ ታስታውሳላችሁ? እንዴት ካፈር ላይ እንዳነሳችሁ ታውቃላችሁ? አንዳንዶቻችንን ከበግ ተራ አንዳንዶቻችንን ሌላውን ተራውን ባልጠራው ይሻላል። ከብዙ ተራዎች መሃል አውጥቶናል። ዛሬ ረስተን አንዳንድ ጊዜ እሱን ሁሉ ረስተን በጣም እንቀማጠላለን። ብዙ እናስቸግራለን፣ ብዙ እናስባለን፣ ብዙ እንላለን። ባካችሁ የተነሳችሁበትን ሰፈር አትርሱ። እሱን ስታስቡ ነው በክብር የምትጨርሱት፣ በኃይል የምትጨርሱት። ለምን? እግዚአብሔር ታማኝ ነው። እግዚአብሔር እንደ ጣላት አልቀረም። መጣዋል። እንደገና ክብሬ ወደ መቅደሱ ይግባ፣ በሩ ይዘጋ፣ ከዚህ በኋላ ይሄ በር ለዘላለም አይከፈትም አለ። እሱም በር ማበር እንደሆነ ታውቃላችሁ። ኢየሱስ አንድ ጊዜ ወደዚህ ምድር መጥቷል። ሌላ አዳኝ የለም። ገብቷል። ክብሩ አንድ ጊዜ መጥቷል። ሌላ ክብር አናመጣም። ከዚህ በኋላ አናመጣም። አዎ፣ ማንም ይሄንን ክብር ቢፈልግ የሚመጣው ወደሱ ነው። ለዚህ ነው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ያለው። ይሄ ደግሞ ጌታን ለማያውቅ ሰው ብቻ አይደለም፣ የምናውቅ ሰዎች ራሳችን ከዚህ በኋላ ተስፋችን፣ ክብራችን፣ ፍጻሜያችን፣ ዴስቲኒያችን ማለት ነው ያለው በሱ እጅ ነው። መልክ ካለሽ ከሱ የተነሳ ነው። ኑሮ ከተሳካለ ከሱ የተነሳ ነው። ነገር ከቀናላችሁ ከሱ የተነሳ ነው። ዘራችሁ ከተባረከ ከሱ የተነሳ ነው። በእድሜ ከተባረካችሁ፣ በጤና ከተባረካችሁ፣ ጤናም እንኳን ታውቆባችሁ በሰላም ካኖራችሁ ከሱ የተነሳ ነው። መነሻውን ያረሳ ሰው ወዴት እንደሚሄድ ያውቃል። ዮሐንስ ምዕራፍ 8 ላይ ከየት እንደመጣው ወዴትም እንደሚሄድ አውቃለሁ አለ ኢየሱስ። የተነሳበትንም ይረሳ፣ የሚሄድበትንም የማያውቅ ሰው ማንም መንገድ ላይ ጠልፎ ወደ ፈለገበት ይዞት ይሄዳል። ከመጠለፍ ያድንህ በሉት። አጠገባችኋለሁ ሰው ብዙ ሃይጃክ ተደርጓል በላይፋችን። አሁን ግን ወደዚህ ክብር እንመለስ። ተነስተን አብረን እንጸልይ።